አውበት ያው ለጀምር ይሄንን ሰልፍ ለብዙ ጊዜ ፈልገው እመኘውም ነበር። በአገሩ ላይ ለሚሆነው ለሚካሄደው ነገር ሁሉ እመኘው ነበርና በደንብ አላወኩም አልሰማውም ነበርና ከረፈደ ነው አሁን የሰማሁት። ስለዚህ ሰልፉን 100% ደግፌ ነው የወጣሁት። ሲቀጥል ለምንድን ነው ያደገፈው ካላችሁኝ በተለይ በሶስት ነገሮች በሀገራችን ላይ ይህ መጀመሪያም ሲነግረን የነበረ በውስጡ በላዩ ማር የተቀላቀለበት በውስጡ መርዝ ያለበት ይህ ዶክተር አብይ የሚባል ከመጣ ጀምሮ የሚነግረን ለኔ ሶስት ምልክቶች ነበሩ። አንደኛ የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖትን የተቆረቆረ በመምሰል አዛይ በመምሰል አባቶችን አስታርቃለሁ በሚል ሰበብ ሊያፈርስ እንደመጣ ይገባይ ነበር። ከዛ ቀጥሎ ደግሞ ሲናገር ሁሉ ጊዜ እንደሚታወቀው ሁሉ አገር ካህዲ ያገር ምስጢር እያወጣ ለወነግ ባለስልጣኖች ስሰጥ ነበር እንዳትሞቱ እንዳትገደሉ እኔ ምስጢር ስሰጣችሁ ነበር ብሎ ሲነግረን ነበር። ስለዚህ በድብቅ የወነግን ሴራ ሊያስፈጽም አማራን ከኢትዮጵያ ነገድ አማራን ከኢትዮጵያ ሊያጠፋ እንደመጣ ሁለተኛው ምልክቴ ነበረ። ስለዚህ አንደኛ ማያነብ ተዘጋጅቶ የማይመጣ በመጽሐፍ ቅዱሳችንም መሪህ ሕፃን የሆነ ሀገር ወዮልሽ ይላል። መሪህ ወዮልሽ የሆነ ሀገር ወዮልሽ ሕፃን የሆነ ማስተዳደር ብቃት የሌለውና እኔ ማስተላለፍ የመጨረሻ የምፈልገው ሀገራችን ከእጃችን ላይ እያመለጠችን ነው። ይህ ሰውዬ እያፈረሰ ነው። ይህ ሰውዬ ሀገራችንን ቀስ በቀስ እያፈረሰ እየናደ ባዶ ምድረ በዳ ሊያደርግብን ነው። ስለዚህ ከዛሬ ጀምረን በጎበዝ አለቃ በተለይ እንደ ነገድ አማራ በጎበዝ አለቃ መመራት አለባት። አቶ ደመቀን ማመን የለብንም። ለ30 ዓመት ጥፍር ሲያስነቅል ልዩ ደባ ሲያስተራብን የነበረ ደመቀ መኮንን ነው። እሱን መፈለግ የለብንም። ኦርቶዶክሳችንን ሲያቃጥል ሊቃውንቶቻችንን ሲያሳርድ ለ30 ዓመት ደመቀ መኮንን ቀጥሏል። እሱን ማመን የለብንም። እዚህ ያለውንም አገኘው ተሻገርንም ማመን የለብንም። መለስን ሲያመልክ የነበረ ሰው ነው። መለስን ሲያመልክ የነበረ አገኘው ተሻገር ነው። አሁንም ደብረ ማርቆስ ላይ ሄዶ ምንድነው ያለው? ብልጽግና የዓለም ተስፋ ነው። አማራ እየሞተ ቤተክርስቲያን እየታረደች የዓለም መንግስታት እንደ በሰው ደም ስለተዘፈዘፈ ነው የዓለም አሜሪካናት ብልጽግናን ተስፋ የምታረገው ነው። ሩሲያ ናት ቤተክርስቲያንን ስላቃጠለ ብልጽግና የዓለም ተስፋ ነው። ቀደም መለስን ሲያመልክ አሁን ይህን አስገዳይ እንም በአማራ ደም የሚጨማለቀውን ዶክተር አብይን የሚደግፍ እሱን የሚያመልክ ስለሆነ አገኘው ተሻገርንም ማመን የለብንም። በጎበዝ አለቃ መተዳደር አለብን። በልዩ ኃይላችንና በጎበዝ አለቃችን መተዳደር አለብን። ወጣቶችን ማድረግ አለባችሁ እላለሁ።